ሰላም እንዴት ናችሁ? ይሄንን ኮክ የዛሬ ዓመት አሳይቻችሁ እንደውም ውስጡ ኔቱን አይታችሁ ትባባለው ምናምን ስትሉኝ ነበረ። ዛሬ ይኸው በአመቱ እንደገና እንደዚህ አድርጎ ጥቅጥቅ ብሎ ፍሬ ይዟል። በዛ ላይ በጣም ደግሞ ትልልቅ ሆኗል ፍሬው ማለት ነው። እና እንትኑ ጸጉሩ ምናምን ሁሉ በጣም ደስ ይላል። አሁን ይሄኛውን ስሞክረው ማለት ነው በጣም አልበሰለም፣ ግን በጣም ስዊት ነው፣ በጣም ይጣፍጣል። ትንሽ ጥሬ ነገር ነው፣ ግን በጣም የሚጣፍጥ ደረጃ ላይ ደርሷል። ብዙ ጊዜ በምንድነው የምናውቀው በጣም እንደጣፈጠ ወይንም እንደደረሰ? ወፎቹ ቶሎ ብለው መተው፣ ፓሮት ወፎች አሉ እዚህ ሀገር፣ እነሱ መተው ወዲያው ነው የሚወሩት በቃ። እና አሁን እንግዲህ ሜቢ በሚቀጥለው ሳምንት ውስጥ በልተን መጨረስ ይኖርብናል፣ ወይም ለቅመን ፍሪጅ ውስጥ እናስቀምጣለን። እና ይሄ ዘሩ በጣም ደስ የሚል ኮክ ነው። ሳይዙም በጣም ትልልቅ ነው። ዛፉ በጣም ትንሽዬ ነው፣ ያው ስለሚቆርጥም ጭምር ነው። ዛፉ በጣም ትንሽ ዛፍ ነው፣ ግን ዘሩ በጣም ጥሩ ዘር ስለሆነ በጣም ብዙ ኮክ ይዟል። የሚገርመው ነገር እዚህ ሀገር እንትን ሲደርስ ክረምት ሲሆን ኮኩ ድርቅ ነው የሚለው፣ ቅጠሉ ሁሉ ረግፎ ጭራሮ ነው የሚቀረውና ልክ ስፕሪንግ ሲመጣ ጸደይ መስከረም አካባቢ ላይ እንደገና አበባ ማውጣት ይጀምራል። ቅጠሉን ማቆጥቆጥ ምናምን ይጀምራል እና ከዛን ከ3 ከ4 ወር በኋላ እንደዚህ ሆኖ አፍርቶ ይደርሳል ማለት ነው። አሁን ይሄንን ነው እንደ ዛሬ አመቱ በልተን አንጨርሰውም። ግማሹ መሬት ላይ እንትን ብሎ ነው የሚያልቀው፣ ወድቆ ወፎች በልተውት ነው። እኛም ደግሞ በቃ እስከሚሰለችን ድረስ በልተን ነው። ግን ደስ የሚለው ነገር የድሮ የልጅነታችንን ነገር ያስታውሰኛል።